ያንቺ ትዳር አልተሳካምና ያንቺ ትዳር አልሰመረምና የናትሽ ትዳር መፍረስ አለበት የናትሽ ልጅ ማብት ልጃቸው አይደለም አንቺ ጋር ብለው ጥለው ሲመጡ እነሱስ ልጆች አይደሉም አንቺ ብቻ ነሽ ልጅ አንቺ ብቻ የሳቸው ልጅ እንደሆንሽ ነው የምታስቢው እነሱ ማይከፉ ይመስልሻል እነሱ ማያዝ ነው ይመስልሻል አትዬ ቆይ ልቀመጥ እሺ አስተካክለ ቁጭ ብለ ቀረጽ ሰላም እንዴት ናችሁ ዶቺ እኔ አለሁኝ በነገራችን ላይ ይሄንን ቪዲዮ የምቀርጸው ኢክሩ ቤት እየሄድኩኝ ነው ነገር ግን እሷ ጋር ሄጄ ያልሆነ ነገር ከሚፈጠር ለምን ከናንተ ጋር እዚህ ጋር አላወራም ብዬ ነው እዚህ ጋር ቁጭ ብዬ ናቲ እንዲቀርጸኝ ያደረኩ ያለሁትና ከመነግራችሁ በላይ ተናድጃለሁ በጣም ማለት ነው እኔ አሁን የምፈልገው እስቲ እናንተ ብትሆኑ እንዴት ታደርጋላችሁ ብዬ መጠየቅ ነው የምፈልገው ከዛ ለሷን መስጠት ያለብኝን ሐሳብ እንደ ጓደኛ መናገር ያለብኝንም እሷን መናገር ስለምፈልግ ነው መናገር ከቤት ስወጣ ቀጥታ ቤት ሄጄ ከሷ ጋር በጣም መነጋገር እንዳለብኝ አስቤ ነው የወጣሁት ነገር ግን አንዳንድ ጊዜ በንዴት የምታደርጉት ነገር ብዙ ዋጋ ያስከፍላልና ተረጋግቼ ለምን እዚህ ጋር አላወራም ብዬ ነውና እስቲ እናንተ ብትሆኑ ወላጅ እናታችሁ የወለደቻችሁ እናታችሁን ባልሽን ፍቺ ትላላችሁ በህይወታችሁ ላይ ምንም አይነት ነገር ይፈጠር ምንም አይነት ነገር ይኖር ማለት በየትኛው ድፍረት እናታችሁን ወላጅ እናታችሁን እናቶቻችን ምንም አያድርጉልን በነገራችን ላይ ምንም እኛን አርግዘው እኛን አመጣው ሲወልዱ ያዩት ስቃይ የወለደን እናቶች በደንብ እናውቃለን በየትኛው ድፍረታችን ነው በየትኛው ድፍረታችሁ ነው እናታችሁን ትዳርን የሚያህል ተቋማን ባሏን ፍቺ ብላችሁ ምትሏት ትላላችሁ ታደርጋላችሁ እኔ መቼም አላደርገው በርግጥ ሁሉም ሰው የራሱ ምክንያት ይኖረዋል ሁሉም ሰው የተለያየ ነገር ይኖረዋል ግን ምንም አይነት ስተቶች ይፈጠሩ ምንም አይነት ጥፋቶች ይፈጠሩ እናቴን ጥያት መሄድ ካለብኝ እሄዳለሁ እንጂ እናቴን ትዳርሽን ተይ በጭራሽ ልላት አልችልም ያ የኔ ችግር ነው ከሱ ጋር ያለ መስማማት ኢክሩ ከንጀራ አባትሽ ጋር ያለ መስማማት ያንቺ ችግር ምናልባት አንቺ የምትሰራቸው ስተቶች ይኖራሉ እሱ የሚሰራቸው ስተቶች ይኖራሉ እናትሽ ምን ያድርጉ ብለሽ ነው ትዳርሽን ፍቺ ቤትሽን ተይ ብለሽ የምትያት በምን አይነት ድፍረት ነው ኢክሩ እኔ ጓደኛሽ በጣም አዝኝብሻለሁ በጣም ከመነግርሽ በላይ አልጠብቅም ካንቺ ብዙ አውርተናል እኔና አንቺ ብዙ ተነጋግረናል አዎ ብዙ የተጎዳሽባቸው ነገሮች ይኖራሉ አሉ ግን እናትሽ አንቺ ጋር ሲመጡ አንቺና ልጆችሽን በማለት ነው ከልጆቹ ጋር ብዙ መላመዳቸው ባንዴ ከነሱ ጋር መለየት ለነሱ ከባድ ስለሆነባቸው ነው ማዘር ይሄን ያህል ጊዜ ዋጋ ከፍለው እዚህ አንቺ ጋር እየተራቡ እየተጠሙ ከዛሬ ነገ ሽቲኛለሽ ብለው ቁጭ ብለው የነበረው የልጆቹ ፍቅር አንገብግባቸው ነው ከልጆቹ ጋር መለያየት እጅግ በጣም ስለከበዳቸው ነው እውነት ስነግራችሁ እናንተ እዚህ ጋር የምታዩት ካሜራ ላይ ያለውን ብቻ ነው ከካሜራ በስተጀርባ ያለውን እናንተ አታዩ ሁሉ ነገር እዚህ ጋር ማውጣተና እናሳይ በእነዚህ ሳምንታት 10 ቀን 11 ቀን አካባቢ ነው ማዘር እዚህ ቁጭ ያሉትና ብዙ ነገሮችን አሳልፈናል እኔ ይሄ ክረምት እውነት ለመናገር ብዙ የተፈተንኩበት ይሄ አመት በሉት በቃ ክረምቱ ላይ ባሰብኝ ብዙ የተፈተንኩበት ብዙ የተሰቃየሁበት ብዙ ነገሮችን ያለፍኩበት ያለ ክረምት ነው በጣም የሚያስጠላ አንዱን አለፍኩ ስለ አንዱ እውነት ለመናገር ኢክሩ ስትመጣ ወደዚህ ለኔ አጎኔ መሆኗ ጥሩ ነገር ነበረው ደስ ብሎ የነበረ እዛ ጋር ደግሞ ማዘር እየተጎዱ እንደሆነ ሳቅ ግን ማዘር እየታመሙ እንደሆነ ሳቅ ግን ኢክሩ እንድትመለስ ነገርያት ነበር ያንን በመላት ሰዓትም አይሆኑ ነገሮች ነበር ስትናገረኝ የነበረው ከካሜራ በስተጀርባ እኔና እሷ በጣም ብዙ ነገሮችን ተለዋወጥ እኔ እንደ ጓደኛ እናት ናቸው ብዙ ህመምና ስቃይን መከራና አሳልፈው ነው እኛን የሚያሳድጉን እናቶቻችን እነሱ ብዙ ዋጋ ይከፍላሉና አንቺም ለናትሽ አንድ ድል ስጫቸውና እንደዚህ ይሆኑ ነገ ብያታለሁ ነገ የሆነ ነገር ቢሆኑብሽ ይቆጭሻል በቃ አንድ ድል ስጫቸውና ካልሆነ በቃ ኢክሩ የተመለሽ ስላት እኔና እሷ ያሉኑ ነገሮችን ተነጋገርን
ተለያየን። ዛሬ ግን ቪዲዮውን ሳይው ተቃጠልኩ። አዎ ማዘር ሲሄዱ ደውለውልኝ እያለቀሱ ነበር ያወሩ። ተናደርኩና ለምን ሄጄ አልናገራትም አልኩኝ። ግን በቀደም በዛ ሁኔታ ተለያይተን ድጋሚ ዛሬ ደግሞ ሄጄ ስናገራት ያልሆነ ነገር ሊፈጠር ይችላልና ለምን እዚሁ አልናገርም አልኩኝ። ኢክሩ የሰራሹ ነገር ስህተት ነው። እናትሽ አንቺን ስለሚወዱ ልጆቹን ስለሚወዱ ከልጆቹ ጋር መለያየት ስላልቻሉ ነው እንጂ ሌላ አይደለም። የፈለገው ነገር ቢሆን አንቺ ብቻ እኮ አይደለሽም ልጃቸው አይደል? እማቴም ልጃቸው ነች፣ አቢቲም ልጃቸው ነው። ለምንድን ነው አንቺ ብቻ ለሳቸው ልጅ እንደሆንሽ የምታስቢው? እዚህ ጋር ባለቤታቸውን የልጃቸውን አባት ጥለው ሲመጡ ባላቸውን ብቻ አይደለም ጥለው የሚመጡት። በነገራችን ላይ አቢቲንም እማቴንም ነው ጥለው የሚመጡት። ስለዚህ አንቺ ብቻ ነሽ ልጅ፣ እነዛ ተጥለው የሚመጡት ልጃቸው አይደሉም? እማቴ ልጃቸው አይደለችም? አቢቲ ልጃቸው አይደለም? አንቺ ጋር ብለው ጥለው ሲመጡ እነሱስ ልጆች አይደሉም? አንቺ ብቻ ነሽ ልጅ። አንቺ ብቻ የሳቸው ልጅ እንደሆንሽ ነው የምታስቢው። እነሱ ማይከፉ ይመስልሻል? እነሱ ማያዝኑ ይመስልሻል? አንቺ ነሽ አይደለ ከሱ ጋር ችግር ያለብሽ? አንቺ ነሽ። አንቺና እሱ ጋር ነው አይደለ ችግሩ? በቃ ጥለሽ መጣሽ አይደል? እናትሽን ማባበል ባለብሽ መንገድ አባብለሽ መሸኘት ነበረብሽ እንጂ በጭራሽ ባልሽን ፍቺ ወይኔን ወይ እሱ ምረጪ ማለት አልነበረብሽም። ኢክሩ ትልቅ ስህተት ነው የሰራሽው። ትልቅ ብልግና ነው። እናትሽን በምን አይነት ድፍረት ነው አንቺ ባልሽን ወይኔን ምረጪ አይባልም። ህይወት ነው፣ ትዳር ነው እሳቸውም እየኖሩት ያሉት። አንቺም እኮ ትዳር አልተሳካልሽም። ሞክረሻል እኮ አይደል? እናትሽን ታዲያ ይዘሻቸው ነበር ነው ወደ ትዳርሽ ሄድሽው? እናትሽን ቤታቸው ትተሽ አንቺም ትዳሬን ቤቴ ብለሽ እኮ ነው ጥለሻቸው ሄድሽ የነበር አይደል እንዴ? ነገሮች አልተሳኩልሽም፣ ትዳርሽ አልተሳካም፣ ጥለሽ ወደ እናትሽ ቤት ተመለስሽ። ስለዚህ ያንቺ ትዳር አልተሳካምና ያንቺ ትዳር አልሰመረምና የእናትሽ ትዳር መፍረስ አለበት። የእናትሽ ትዳር መፋረስ ምክንያት አንቺ መሆን አለብሽ። ትዳራቸውን ማፍረስ አለብሽ። ለምን ነው እንደዚህ ለማለት የፈለግሽው? ለምንድን ነው እንደዚህ ሲያልሻቸው? ለምንስ በዚህ ደረጃ ልባቸውን መስፈር አስፈለገሽ ኢክሩ? ለምን? ምንም ቢሆኑ እናት ናቸው። እኛ ልጆች አግብተን እናቶቻችንን ጥለናቸው ነው የምንሄደው። ሀቅ እኔ እናቴ ሀገር ቤት ነች አይደል? እኛ ቤት 6 ልጆች አለን። 6ቶቻችንም ጥለናቸው ነው የወጣነው። ትላንትና ብዙ ዋጋ ከፍለው ወልደው አሳድገውን ዛሬ ብቻቸው ናቸው። ለምን? ቤቴን፣ ትዳሬን፣ ልጆቼን ስላልኩ። አየሽ፣ አንቺ ጥለሻቸው ስትሄጂ አይታይሽም? ዛሬ ላይ እነሱን እናትሽን ቤቱን ትተሽ ባልሽን ትተሽ እኔን ከመረጥሽ ነው እዚህ ቁጭ በይ አይባልም። ከቻልሽ ስተቶቹን ለማስተካከል እናትሽን ላለመራቅ እናትሽን ለማገዝ መሞከር። አዎ ከዛ አራቅሽ አይደለ? በቃ አራቅሽ ወጥተሻል፣ አለቀ። ነገር ግን እናትሽን የሸኘሽበት መንገድ ማዘር የሄዱበት መንገድ እጅግ በጣም በሚያሳፍር ሁኔታ ነው ያደረግሽው። ብዙ ዋጋ ከፍለሻል እናትሽ፣ ብዙ ደክመሻል እናትሽ፣ እናውቃለን። ነገር ግን አሁን ያደረግሽው ነገር ካንቺ የማይጠበቅ ነበር። በጣም የሚያስጠላ ነገር ነው ያደረግሽው ኢክሩ። በጣም ለጆሮ ለመስማት የሚሰቀጥጥ ነገር ነው ያደረግሽው። አፍሬብሻለሁ እኔ ጓደኛሽ። ነውር ነው። እናቶቻችንን በዚህ ደረጃ መናገር ልክ አይደለም። ማዘር እኮ አንዳንዶቻችሁ ኮሜንት ላይ አያችኋለሁ ጥቅም ስለቀረባቸው ነው እንደዚህ ነው አይደል? ኢክሩ እኮ ከሳቸው ጋር ባትኖር እንኳን ታግዛቸዋለች እኮ ማዘርን ከባሏ ጋር ቁጭ ብላ እናቷን የምታግዝ ልጅ ነች። ኢክሩ እዚህ ስለሆነች ማዘር ጥቅም ይቀርባቸዋል ማለት አይደለም። አዎ አዲስ አበባ ነው የምትኖረው። በተወሰነ ነገር እንደ በፊት ላታረግ ትችላለች፣ ጉለት ሊኖር ይችላል። ነገር ግን ኢክሩ እናቷን ጥላ የምትጥል ልጅ አይደለችም። ማዘር ጥቅሟን ሳይሆን የሚፈልጉት የነበረው ልጆቹን ነው፣ አብሮ መሆናቸውን ነበር ሲፈልጉት የነበረው እንጂ እናንተ እንደምትሉት ማዘሯ ጥቅመኛ ሆኖ ጥቅም ስለፈለጉ ነው በጭራሽ አይደለም። ይሄ የእናት አንጀት ነው። ኢክሩ በነገራችን ላይ በፊት ቢኒና አግብታ ስትኖር እኮ ቤቷ ነበር የምትኖር አይደል? ትዳሯ ነው፣ ቤቷ እየኖረች ነው። እሳቸው ቤታቸው እየኖረች ነው። ማገዝ ባለባት መንገድ እያገዛቸው እየኖሩ ነበር። ነገሮች ሳይሳኩ ቀሩና ወደ እሳቸው ጋር ተመለሰች። ከዛ ከልጆቹ ጋር ተላመዱ። በአንድ ጊዜ በድንገት ልጆቹ ቤቱን ጥላ ስትወጣ ልጆቹን ይዛባቸው ደነገጡ። ነገ እኮ ሞት የሚባል ነገር አለ። እንደዚህ ሆኖ እኮ ቢሞቱባት በጣም ነው የምትጎደው። ሰብር አታገኝ። ይቆጭሻል ኢክሩ። የሆነ ሰው በሞት ማጣት እንዴት እንደሚጎዳ ሲደርስ ነው ሰው የሚያውቀው። ሁሉም ሲደርስበት ነው የሚያውቀው። አግኝተሽ አንዴ እንኳን ይቅርታ መጠየቅ የማትችይበት ጊዜ ይመጣልና ስተት ነው ጓደኛዬ የሰራሹ። በጣም ነው ያዘንኩብሽ፣ በጣም ነው የተከፋውብሽ። በእርግጠኝነት ይሄን ቪዲዮ ታያለሽ። እኔና አንቺ ነገ እንገናኛለን፣ ከነገ ወዲያ እንገናኝ ይሆናል አይታወቅም። ሳንገናኝም ተለያይተን እንቀር ይሆናል አይታወቅም።
ነገር ግን እናትሽ ላይ ያደረግሽው ነገር በጣም ነው ያመመኝ። ስህተት ነው በጣም የሰራሽው፣ በጣም ማሳፋሪ ነገር ነው ያደረግሽው ውዶችዬ። እኔ በጣም ነው ያዘንኩባት በጣም በቃ። ምክንያቱም እዚህ ጋር በአካል ማቃቸው ማዘርን እኔ ስለሆንኩ ያሉበትን ሁኔታ ማቃው እኔ ስለሆንኩ እኔ አሁንም ቤቷ መሄድ ይቅርብኝ፣ በዚህ ወደ ቤቴ ልመለስ በቃ። ግን አላቅም እሷ ምን እንደምታረግ አላቅም ከዚህ በኋላ። ለማንኛውም ውዶችዬ እኔ ካሁን በኋላ ወደ እሷ አልሄድም፣ ወደ ቤቴ ነው የምመለሰው። አሁን ከእናንተ ጋር ሳወራ የተወሰነ እየቀለለኝ ሄደ እና አመሰግናለሁ ፍቅሮቼ። ችግሬንም ደስታዬንም ሀዘኔንም ሳካፍላችሁ የምትካፈሉኝ ሰዎች እጅግ በጣም አመሰግናለሁ። ቪዲዮቼንም እያያችሁልኝ የምታግዙ ልጆች አመሰግናለሁ። ሰብስክራይብም ስለምታደርጉኝ እጅግ በጣም ነው የማመሰግነው። በዚህ በአዲሱ ቻናሌ በደንብ ሰብስክራይብ እያደረጋችሁኝ ነውና አመሰግናለሁ ሁላችሁንም። የኔ ውዶች ደህና ዋሉ።